ልብስ እንሰራለን ብለው ገንዘብ የወሰዱት ሰዎች ከምን ደረሱ? እኔ እንጃ ንጉሥ ሆይ፣ እስቲ አይቻቸው እመጣለሁ። አቤት፣ ምን ነበር? ከንጉሡ ትእዛዝ ነበረኝ። ልብሱ ምን እንደደረሰ ለማየት ነው። ልብሱ አለ አለ። ይኸው ልብሱ እንደምታየው በአግባቡ እየተሰራ ነው። የት አለ? ይኸው እኮ ከፊት ለፊትህ። አየህ፣ እኛ እየሰራን ያለነው ልብስ ለየት የሚያደርገው ለኃጢአተኛ ሰው አይታይም። ምን? አላየሁትም ብል ኃጢአተኛ ያደርጉኛል። ስለዚህ አይቼዋለሁ ብል ይሻለኛል። በጣም የሚያምር ልብስ ነው። ለንጉሡ ሄጄ እነግራችኋለሁ። በሚቀጥለው ሳምንት እሁድ ሕዝብ በተሰበሰበበት ልብሱን በአደባባይ ስለምናስመርቅ ንጉሡ እንዲዘጋጁ ንገራቸው። ንጉሥ ሆይ፣ በጣም የሚያምር ልብስ ነው። ለየት ያለ ባህሪ ያሉት ደግሞ ይገርሞታል፣ ለኃጢአተኛ አይታይም። ምን? ለኃጢአተኛ የማይታይ ልብስ? በጣም ይገርማል። በሚቀጥለው ሳምንት በአደባባይ ይመረቃል ስላሉ እርሶም ይዘጋጁ። ክቡራትና ክቡራን፣ ዛሬ እዚህ የተሰበሰብነው በአይነቱ ለየት ያለውና ማንም ንጉሥ ለብሶት የማያውቀውን ለኃጢአተኞች የማይታየውን አዲሱን ልብስ ለማስመረቅ ነው። ሁላችሁም እንኳን ደህና መጣችሁ። በመጀመሪያ ይሄ የምታዩት ሹራቡ ነው። ይሄ ደግሞ ሱሪው ነው። አሁን ንጉሳችንን እናለብሳቸዋለን። ወይ ጉድ! ይህ ሁላ ሰው ኃጢአተኛ አይደለም ማለት ነው። ልብሴን እያዩት ነው። አንተ ነህ ባለቁላው።